ኢትዮጵያ እንደ ሌሎች የሴኩላሪዝም መርህን እንደሚከተሉ ሀገራት ዜጎች ለሚከተሏቸው የተለያዩ እምነቶች ዕውቅና በመስጠት በኢፌዴሪ ሕገ መንግሥት አንቀጽ 27 ንዑስ ቁጥር 1 ላይ ስለ እምነት ነጻነት መረጋገጥ በግልጽ ያስቀምጣል። በዚህ አንቀጽ ላይ የሃይማኖት የእምነትና የአመለካከት ነጻነትን ሲገልጽ ማንም ሰው የፈለገውን ሃይማኖት የማምለክ የፈለገውን እምነት የመያዝና ዓለም አቀፍ የማድረግ ሕገ መንግሥታዊ መብት አለው ሲል ይደነግጋል። ይህ ድንጋጌ መንግሥት በሃይማኖት ሃይማኖትም በመንግሥት ጣልቃ መግባትን በጥብቅ ይከለክላል ማለት ነው። ሃይማኖት የተመሰረተው እንደምናውቀው ለሃይማኖተኞቹ ነው። መንግስት ደግሞ ህዝብ ሲመርጠው ለህዝብና እንዲሁም ለሀገር ነው። እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በሚል መግቢያው የተቀረጸው የኢፌዴሪ ሕገ መንግሥት የግለሰብና የብሔር ብሔረሰብ መሠረታዊ መብቶች መከበራቸው፣ የጾታ እኩልነት መረጋገጡ፣ ባህሎችና ሃይማኖቶች ካላንዳች ልዩነት እንዲራመዱ የማድረጉ አስፈላጊነት ጽኑ እምነታችን በመሆኑ ሲል ለሃይማኖት ነጻነት የሰጠውን ትኩረት ገና ከመነሻው ያሰምርበታል። ያ ማለት ኢትዮጵያ እንደ ሌሎች የሴኩላሪዝም መርህን እንደሚከተሉ ሀገራት ዜጎች ለሚከተሏቸው የተለያዩ እምነቶች ዕውቅና በመስጠት ነገር ግን መንግሥትና ሃይማኖት የተለያዩ መሆናቸውን በሚያጸና ሕገ መንግሥት የሀገረ መንግሥት ሥርዓትን የምትከተል ሀገር ናት ማለት ነው። ለመሆኑ የሴኩላሪዝም ጽንሰ ሐሳብ ምንድን ነው? ሴኩላሪዝም ሁሌ የሚነሳው ከሀገረ መንግሥት አስተዳደር ጋር ወይም ደግሞ አንድ መንግሥት አንድን ሀገር ሲመራ የሚመራበት ስርዓት ነው። አንዳንድ ሀገራት መንግስት ሃይማኖትም ነው፣ መንግስት ሀገርንም ያስተዳድራል። ሁለቱንም አድርገው ቤተ መንግስት ውስጥም ያለው መንግስት ነው፣ ሃይማኖት ውስጥም ያለው መንግስት ነው። ስለዚህ መንግስት አትለያያቸውም፣ ሃይማኖትም አለው እንዲሁም ደግሞ መንግስት ሀገርንም ያስተዳድራል። ሴኩላሪዝም ግን ሲባል መንግስት በሃይማኖት ውስጥ ጣልቃ የሚገባበት፣ ሃይማኖቱ ደግሞ በመንግስት ጣልቃ የሚገባበት ስርዓት አይደለም። መንግስት ራሱን ችሎ በራሱ ፍልስፍና፣ በራሱ ርዕዮተ ዓለም፣ በራሱ ህግና ስርዓት ሀገርን የሚያስተዳድርበት የሚመራበት ስርዓት ማለት ነው ሴኩላሪዝም ማለት። ብዝሃነትና ህብረ ብሔራዊነት መገለጫዋ የሆነ በልዩነት ውስጥ ያለ ጥልቅ እኩልነትና አንድነት ውበት ሆኖ በኢትዮጵያዊነት መንፈስ ተጋምዶ እልፍ ዘመናትን የተሻገረ ታሪክ ባለቤት ናት ኢትዮጵያ። በዘመን ቅብብሎሽ ለዚህኛው ባለታሪክ ትውልድ የተሻገረውን ብዝሃነትና ህብረ ብሔራዊነት አጽንቶ ለመዝለቅ ገዢ ከሆኑት መሠረታዊ ነገሮች አንዱ ደግሞ የሕጎች ሁሉ የበላይ የሆነው ሕገ መንግሥት ነው። መንግስትና ሃይማኖት የተለያዩ ናቸው ሲባል ሴኩላሪዝም የሚለው ትርጉም ላይ እንዳስቀመጥ ነው መንግስት የራሱ ፍልስፍና አለው፣ የራሱ ርዕዮተ ዓለም አለው፣ የራሱ የፖለቲካ እሳቤ አለው፣ የራሱ ህግና ስርዓት አለው። ሃይማኖት ደግሞ የራሱ ህግና ስርዓት አለው፣ የራሱ አድሚኒስትሬሽን፣ የራሱ አስፈጻሚ አካላት ይኖራሉ። መንግስትም እንደዚሁ በተመሳሳይ ይኖረዋል ማለት ነው። ስለዚህ የሁለቱ መነሻ ሐሳብ ሲታይ መንግስት የራሱ ዓላማ አለው። መንግስት ሀገርን መጠበቅ፣ መንግስት የዜጎችን ሰላምና ደህንነት ማስከበር፣ መንግስት ልማትና ብልጽግናን ማምጣት፣ መንግስት በጠቅላላው የዜጎችን ሰላምና ደህንነት አስከብሮ በአንድ ሀገረ መንግስት ውስጥ መንግስት አለ በሚባል ስታንዳርድ ወይም ደረጃ ያለውን ሁኔታ የሚገልጽ ነው መንግስት ስንል ማለት ነው። ኢንቲቲ ወይም ደግሞ ህጋዊ እውቅና ያገኘ በዜጎች የተመረጠ ማለት ነው። በዓለም ላይ ሰለጠኑ የሚባሉ ሀገራትን ጨምሮ በርካታ ሀገራት የሴኩላሪዝም መርህን ይከተላሉ። ብዝሃነትን መገለጫዋ ያደረገችውን ህንድን እንውሰድ። ህንድ የበርካታ ህዝብ ባህል፣ ቋንቋና ሃይማኖት ባለቤት የሆነች ሀገር ናት። በሴኩላሪዝም መርህ ሀገረ መንግስቷን ያቆመች ሀገር። እነዚህን ውብ እሴቶች መሠረቷ አድርጋ የኖረችውም መንግስትና ሃይማኖት የተለያዩ መሆናቸውን በሚያጸናው ሕገ መንግሥቷ ጭምር ነው። ህንዶች በዓለም ላይ እንደሚታወቀው በጣም ሴኩላር የሆኑ ናቸው። በህንድ ሀገር ውስጥ በርካታ የሆኑ ቋንቋዎች አሉ፣ በርካታ የሆኑ ባህሎች አሉ፣ በርካታ የሆኑ እሴቶች እንዲሁም ደግሞ በርካታ የሆኑ ብሔር ብሔረሰቦች ያሉባት ሀገር ናት ህንድ ማለት ነው። በዚሁ በህንድ ሕገ መንግሥት አንቀጽ 26 እና አንቀጽ 25 በተመሳሳይ ምን ያሳያል? የሃይማኖት ነጻነት፣ ሃይማኖቱን ፕራክቲስ የማድረግ ሃይማኖቱን ፕሮፓጌት የማድረግ ፕሮፓጌት ማለት የመስበክ የማስተዋወቅ ናሽናል በሆነ መድረክ ሊሆን ይችላል፣ ኢንተርናሽናል በሆነ መድረክ የማስተዋወቅ ፕራክቲስ የማድረግ በተጨባጭ ወርሺፕ ማለት ምንድነው? የማምለክ መብትን ጭምር
በግልጽ ያካተተ መሆኑን ነው የሚያሳየው። ከዚህ ውጪ ማንኛውም ሰው የፈለገውን የማመን ፈጣሪን ማመን መብት አለው፣ ፈጣሪን ያለማመን መብት አለው። በህንድ ውስጥ እንደምታውቀው ቲስቶች አሉ፣ ኤቲስቶች አሉ፣ አግኖቲዝሞች የሚባሉ አሉ። ቲስቶች ፈጣሪ ያለ ብለው የሚያምኑ ናቸው በህንድ ሀገር። ይሄ በጠቅላላ ፕሪንሲፕሉ ነው። ኤቲስቶች ደግሞ ፈጣሪ የለም ብለው የሚያምኑ ናቸው። ሌሎች አግኖቲዝም የሚባሉ ደግሞ ፈጣሪ ይህን ዓለም ፈጥሯል፣ ምናልባት አባንደድ አድርጎታል፣ ዓለምን ረስቷል፣ ግን ፈጥሯል የሚሉ በርካታ የሆኑ ፍልስፍናዎች አሉ ከሃይማኖት አንጻር። ይህን ሁሉ አቻችለው የሚሄዱ ሀገራት መሆኑን ነው የምትመለከተው። የህገ መንግስታቸው ባህሪም ከዛ አንጻር የተቀረጸ መሆኑን ነው የምትመለከተው ማለት ነው። እንደ ህብረ ብሔራዊነታችን የሴኩላር መርህን ባንከተል አሊያም መርሁን በአግባቡ ተግባራዊ ባለማድረግ እንደ ሀገር የምናጣቸው እሴቶች በእርግጥም በርካታ ናቸው። እንግዲህ ኢትዮጵያም የሴኩላሪዝም መርህን በሕገ መንግሥቷ ስታጸና ያልተገደበ ነፃነትን ለሃይማኖት በመስጠት ነገር ግን ሃይማኖትና መንግሥት የተለያዩ መሆናቸውን በጉልህ በማስመር ጭምር ነው። መንግሥትና ሃይማኖት አንዳቸው በአንዳቸው ጣልቃ አይገቡም ሲባል ግን አንድ በሚያደርጓቸው ጉዳዮች ላይ ይለያያሉ ማለት አይደለም። በሃይማኖትና በመንግስት መለያየት አለ ሲባል በሰላም ጉዳይ መለያየት አለ ማለት አይደለም። በልማት ጉዳይ መለያየት አለ ማለት አይደለም። ወይም ደግሞ በሀገራዊ አጀንዳዎች መለያየት አለ ማለት አይደለም። ኮመን በሚሆኑ አጀንዳዎች ላይ በልማት በሰላም ጉዳይ ግን አንድ ላይ ይሰራሉ። አንድ ላይ ይሰራሉ ሲባል ህገ መንግስታዊም ነው። እንዲሁም ደግሞ ቅድም በጠቀስኩልህ አዋጅ ላይ በግልጽ የተጠቀሰ ስልጣንና ተግባር መሆኑን ያሳያል ማለት ነው። መንግስት በሃይማኖት ሃይማኖትም በመንግስት ጉዳይ ጣልቃ የማይገቡበትን የሴኩላር መርህን በሕግ ተግባራዊ ከማድረጋችን አስቀድሞም ሁሉም ብሔሮችና ሃይማኖቶች ለዘመናት ተቻችለውና ተከባብረው ለጋራ እድገት እኩልነትን መገለጫ ያደረጉ ህዝቦች ባለቤት ናት ኢትዮጵያ። የሴኩላር መርህ ደግሞ የኖረውን የአንድነትና የመቻቻል እሴት ይበልጥ በሰለጠነ እሳቤ ለማጎልበት የላቀ ድርሻ ይኖረዋል። ኢትዮጵያ የምትከተለው ሁሉን አቀፍ የሴኩላር መርህ ተግባራዊ ሆኖ ለዓለም ጭምር ተምሳሌት የሚሆን የብዝሃነት ልዕልና በተጨባጭ ይረጋገጥ ዘንድ በየደረጃው ያሉ አስፈጻሚ አካላት፣ የሃይማኖት ተቋማትም ሆኑ ሁሉም የማህበረሰብ ክፍል የድርሻቸውን ሊወጡ የግድ ይላል። የብዝሃነት እሴት መገለጫው ይሄ ነውና። የትኛው ነው ትክክለኛው ነገር? የትኛው ነው ትክክለኛ ያልሆነው ነገር? ለኔ ትክክል የሆነውና የሌሎችን መብት የሚጥሰው ነገርስ የትኛው ነው? ይሄ ነገር እኔስ ላይ ቢፈጠር ትክክል ነው ብዬ ማሰብ እችላለሁ ወይ ብሎ ግንዛቤ ፈጥሮ ተግባራዊ እንዲያደርግ በማህበረሰብ ደረጃ ግንዛቤ መፍጠሪያ መድረኮች መስፋት ይኖርባቸዋል። ይሄ ከቤተሰብ ጀምሮ ትምህርት ቤቶች፣ የሃይማኖት ተቋማት በራሳቸው ይህንን ነገር ማስተማር አለባቸው። በትክክል ህግ እንዲፈጸም ማድረግ አለባቸው። በልምድ ደረጃ እኮ ይሄ ነገር ሴኩላሪዝም ተብሎ ባይቀመጥም እኮ ኢትዮጵያ ለዚህ አዲስ አይደለችም። የተለያዩ ብሔር ብሔረሰቦች፣ የተለያዩ እምነቶች ተቻችለው ተከባብረው የሚኖሩባት ሀገር ነች እኮ። ለዓለም ምሳሌ የሆነች ሀገር ነች። ሁሉንም አቻችላ በማስኬድ ረገድ ሁሉም ተከባብሮ አንዱ ያንዱን አውቆ አንዱ ያንዱን ተረድቶ ሲተገበር የኖረበት ሀገር እኮ ነው። የተለየ ነገር የለውም። ይህንን በስርዓት ደረጃ በመንግስት ደረጃ በህግ ደረጃ የተቀመጠውን ሀሳብ ግን ይህንን የነበረውን ልምድ አሳድጎ ተግባራዊ ከማድረግ ይልቅ የኔ በልጥ አይነት አስተሳሰብ ውስጥ በምትገባበት ጊዜ እና ህግን አለማክበር በሚመጣበት ጊዜ ቻሌንጁ ከባድ ነው የምንለው ለዛ ነው። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በሚል ህብረ ብሔራዊነታችንን ባጸናንበት ህገ መንግስት በብዝሃ ባህል፣ ሃይማኖት፣ ቋንቋና እሴት ደምቀን ያሸበረቅንበትን በልዩነት ውስጥ የተገመደ አንድነትን አጠናክረን ኢትዮጵያን ከምንሻው የብዝሃነት ሚዛን ልናቆማት የምንችልበት የጉዟችን መነሻ እነሆ ዛሬ ነው።